ልጅቷ በባንኩ ውስጥ ለ8 ዓመታት ያለ እረፍት ሰርታ ከ120 ቢሊዮን ዶላር በላይ ተቀማጭ ገንዘብ ለባንኩ ማምጣት ችላ ነበረ። ብዙ ደንበኞች በእሷ ታማኝነትና ትጋት ምክንያት ባንኩን ይመርጡ ነበረ። ነገር ግን ቋሚ ሰራተኛ የመሆን ጊዜዋ ደረሰ። ባንኩ ቦታውን ለግማሽ ዓመት ብቻ ለሰራች አዲስ ሰራተኛ ሰጠ። ምክንያቱም ያቺ አዲስ ሰራተኛ የባንኩ ምክትል ፕሬዝዳንት የእህት ልጅ ነበረች። በዚህ ፍትህ የጎደለው ውሳኔ የተበሳጨችው ልጅ ምክትል ፕሬዝዳንቷን በቀጥታ ሄዳ ማብራሪያ ጠየቀች። ነገር ግን ከይቅርታ ይልቅ ስድብ ነበር የጠበቃት። ያገኘሽው ስኬት ያንቺ አይደለም፣ የባንኩ ስም ነው። ከዚህ ከወጣሽ በኋላ ማንም አያውቅሽም። ይህን ስትሰማ ለ8 ዓመታት ያደረገችው ጥረት በአንድ ቅስፈት ዋጋ እንዳጣ ተሰማት። በመጨረሻም ስራዋን ለመልቀቅ ወሰነች። በዚያኑ ጊዜ ግን ከታላላቅ ደንበኞቿ አንዱ ደወለላት። 300 ሚሊዮን ዶላር የሚያወጣ የ3 ዓመት ውል ለማደስ ፈልጎ ነበረ። ልጅቷ ከባንኩ ልትለይ እንደሆነ ሲያው ደንበኛው እንዲህ አላት፣ የትም ብትሄጂ እኛ እንከተልሻለን። ከዚያም የዌስተርን ባንክ ፕሬዝዳንትን አስተዋወቃት። እሷን በባንካቸው እንዲቀላቅል ጋበዟት። ይህ ደንበኛ እንዲህ ያለ እምነት የነበረው አንድ ቀን ልጅቷ ሕይወቱን ስላተረፈችለት ነበረ። በኋላ ልጅቷ የመልቀቂያ ደብዳቤዋን ለማቅረብ ስትዘጋጅ በአጋጣሚ የምክትል ፕሬዝዳንቷንና የእህት ልጇን ሚስጥራዊ ውይይት ሰማች። ውይይቱን በሙሉ በድብቅ ቀረጸች። በውይይቱ ምክትል ፕሬዝዳንቷ ልጅቷ ከደሃ ቤተሰብ ስለሆነች እናቷም ሽባ ስለሆነች ታናሽ ወንድሟም ተማሪ ስለሆነ ከባንኩ ለመውጣት እንደማትችል በማሰብ ሆን ብላ ቋሚ ሰራተኛ እንዳላደረገቻት ተገለጠ። ከዚህም በላይ ለ8 ዓመታት የገነባቻቸውን ደንበኞች ለእህት ልጇ ለማስተላለፍ እቅድ ማውጣታቸው ተጋለጠ። ልጅቷ ይህን ሁሉ ካየች በኋላ በዓመታዊው የባንክ ስብሰባ እምነቱን ለማሳየት ወሰነች። ከዚያም በዚያው ቀን ከዌስተርን ባንክ ፕሬዝዳንት ጋር ተገናኘች። በ100 ቢሊዮን ዶላር የሚቆጠር ተቀማጭ ገንዘብ ከእሷ ጋር እንደሚወጣ ነገረችው። በዚያ ምሽት ታላቁ ደንበኛዋ በልጅቷ ስለተፈጸሙ መልካም ስራዎች ተናገረ። ልጅቷ በየቀኑ ከሰው ሁሉ ቀድማ ወደ ቢሮ ትመጣ ነበረ። ለደንበኞቿ የመኪና ማቆያ እስከ ማስያዝ ድረስ ትረዳቸው ነበረ። አንድ ቀን በአውሎ ንፋስ ውስጥ የአንድ ደንበኛ መኪና ሲበላሽ እሷ ባዶ እግሯ በጭቃና በተሰበረ ብርጭቆ ላይ እየተራመደች ለ3 ኪሎ ሜትር ገፋችው። እግሯ ቢጎዳም አላቆመችም። በሌላ ጊዜ ደግሞ የአንድ ደንበኛ የልብ ድካም በጊዜ ደርሳ ሕይወቱን አተረፈች። እነዚህን ሁሉ ከሰማ በኋላ የዌስተርን ባንክ ፕሬዝዳንት በችሎታዋ ተደንቆ ከፍተኛ የሥራ ቦታና ልዩ ጥቅማ ጥቅሞችን አቀረበላት። ከዚያ በኋላ ልጅቷ ሁሉንም ደንበኞቿን ደውላ ከዌስተርን ባንክ እንደምትለይ ነገረቻቸው። ሁሉም ደንበኞቿ አንድ ድምፅ ሆነው የትም ብትሄጂ ገንዘባችን ከአንቺ ጋር ይሄዳል አሏት። በማግስቱ የዌስተርን ባንክ ሎቢ በደንበኞቹ ተጨናንቆ ነበረ። ሁሉም ገንዘባቸውን ለማውጣት ሞተው ነበረ። በጠቅላላ 120 ቢሊዮን ዶላር ከባንኩ ወጣ። በዚያ ጊዜ ምክትል ፕሬዝዳንቷና የእህቷ ልጅ ሁሉም ነገር በእቅዳቸው እንደሚሄድ አስበው ነበር። በዓመታዊ ስብሰባ ቀን ልጅቷ በተዋበ ልብስ ለብሳ ወደ አዳራሹ ገባች። የሥራ ባልደረቦቿ ግን ደንበኞቿን አታለች ብለው አሾፉባት። በዚያኑ ጊዜ የምክትል ፕሬዝዳንቷ የእህት ልጅ የዓመቱ ምርጥ ሰራተኛ ተብላ ሽልማት ልትቀበል ወደ መድረክ ወጣች። ነገር ግን ከታች ባለው የባንኩ ሎቢ ትርምስ ተፈጥሯል። አንድም ደንበኛ ተቀማጩን ለማደስ አልተስማማም። የባንኩም ገንዘብ በፍጥነት እየቀነሰ ነበረ። የዋናው መስሪያ ቤት ፕሬዝዳንት ልጅቷ ለ8 ዓመታት ተከታታይ ከፍተኛ ውጤት እንዳስመዘገበች ሲያውቅ በጣም ደነገጡ። እንዲሁም በአንድ ዓመት ብቻ የቅርንጫፍ ተቀማጭ ገንዘብ 2/3 እንደሰበሰበች ተገለጠ። እንዴት ይቺ ልጅ ምርጥ ሰራተኛ ትሆን ብለው በቁጣ ጠየቁ። በመጨረሻም የምክትል ፕሬዝዳንቷ የእህት ልጅ ከመድረክ እንድትወርድ ታዘዘ። በሷ ምትክ ልጅቷ ወደ መድረክ ተጠራች። ሁሉም ልምዷ እንድታካፍል ሲጠብቁ እሷ ግን በማይጠበቅ መልኩ ማይክራፎኑን ይዛ ከዛሬ ጀምሮ ከዌስተርን ባንክ በይፋ ተለይቻለሁ። ስኬቴን ያመጣው የባንኩ ስም ሳይሆን ደንበኞቼን በቅንነት ማገልገሌ ነው በማለት ንግግሯን አጠናቀቀች።